አሁን አንተ ከሄርሜላ ጋር መሆን ትፈልጋለህ? አልፈልግም። ከሩታ ጋርስ? አልፈልግም። ከማን ጋር ነው መሆን የምትፈልገው? ከአንቺ ጋር። አይኔን እያየህ ነው እንዴ? ልታለቅስ ነው እንዴ? አይ ስሜታዊ ሳትሆን ከማን ጋር ነው መሆን የምትፈልገው? ከአንቺ ጋር አይደለም። ስሟን ጥራ። ስም የላትም እንዴ? ከአንቺ ስም የላትም? እሺ እንዳሳወቅልሽ የምትፈልጊው ቅድም ያልሽኝ ነገር ላውራና መውጣት እችላለሁ። ለምንድን ነው የምትወጣው? አንድ ላይ ነው የምንሄደው። አሁን ንገረኝ፣ ከማን ጋር ነው መሆን የምትፈልገው? ከፍቅር ጋር በል። እሺ ከፍቅር ጋር። እዚህ ጋር ሳሚን ከዛ ቶሎ በል። ኖ ማን እናደህ ነው የመጣኸው? ና ሳሚ። ተናዶም የእናንተ ፍላጎት የሚያከብርላችሁ ሰው ማግኘት በጣም ትልቅ በእውነት ትልቅ መታደል ነው እና እሺ ለነሱ ነው ነገራቸው አይደል እንዴ? ሩታና ሄርሜላ ይመጣሉ። ቆይ እንጠብቃቸው። እስኪመጡ ደግሞ እናንተ እናውራ እኮ በቃ ነገራቸውና በቪዲዮ አሳያቸው። ለምን እንዴ? በአካል ነው እንድትነግራቸው የምፈልገው። ምክንያቱም በቪዲዮ ከሆነ አይኖ አውቃለሁ። እኔም እኮ እነሱ ማግኘት አልፈልግም። በእውነት ግን ደግሞ በቃ የግድ አግኝተናቸው ለአንዴና ለመጨረሻ ጊዜ መናገር ያለብንን ነገር እንነግራቸዋለን። እኔ ምርርን ያለኝ እንዳንተ ነው። በቃ በጣም ነው ያስጠላኝ። ስደውልላቸው ሳናግራቸው ራሱ ድምጻቸውን ውርር እያደረገኝ ነው። አንተ ብቻ አይደለም የጠላሃቸው ለማለት ነው። እኔም ጠልቻቸዋለሁ። ግን ደግሞ ከአሁን በኋላ ህይወታችን ላይፋችን እንዳይበጠበጥ